የሕገ መንግሥት ልዩ ባሕርያትና አይነቶች። መግቢያ። ሕግ አንድን አገርና ሕዝቦቿን ለማስተዳደር ወሳኝ መሣሪያ ነው። በተለይ መንግሥት የሕዝብን ውክልና በመውሰድ ሥልጣን በመያዝ ሕዝቡን ማስተዳደር እንዲችል የሕግ መሠረት ያስፈልገዋል። ለዚህም በዋናነት የሚያገለግለው የሕጎች ሁሉ የበላይ የሆነው ሕገ መንግሥት ነው። ይህ ጽሑፍም ሕገ መንግሥት ከሌሎች ሕጎች የሚለዩት ልዩ ባሕርያት በአጭሩ የሚዳሰስ ይሆናል። የሕገ መንግሥት ትርጉም ወይም ምንነት። የሕግ መዝገበ ቃላት የሆነው ብላክስ ሎው 9ኛ እትም ሕገ መንግሥትን ሲተረጉም ከኮንስቲቱሽን ist fundamental and organic law of a nation or state that establishes the institutions and apparatus of government, defines the scope of governmental sovereign powers, and guarantees individual civil rights and civil liberties በማለት ያስቀምጣል። ይህን ወደ አማርኛ ስንመልሰው የመንግሥት ተቋማትን እና አደረጃጀታቸውን የሚያቋቁም የመንግሥትን ሉዓላዊ ሥልጣን ወሰን የሚገልጽ እና የግለሰቦችን መብቶች እና ነጻነቶች የሚያረጋግጥ የአንድ አገር ወይም መንግሥት መሠረታዊ እና ዋና ሕግ ነው። መንግሥትን የሚያደራጅ፣ ገደቡን የሚያወጣውና የዜጎችን መብት የሚጠብቅ ለሌሎች ሕጎች ሁሉ መሠረት የሆነው ዋናና መሠረት የሆነ ሰነድ የተጻፈም ሆነ ያልተጻፈ ነው። በተጨማሪም በካምብሪጅ መዝገበ ቃላት የተሰጠውን ትርጉም ስናይ ከኮንስቲቱሽን ist a set of political principles bena behe a state or organization is governed especially one in violation of the rights of the people it governs። ይህም ሕገ መንግሥት ማለት አንድ መንግሥት ወይም ድርጅት በተለይም ከሚያስተዳድራቸው ሕዝቦች መብት ጋር በተያያዘ የሚመራባቸው የፖለቲካ መርሆች እንደሆነ ያስቀምጣል። በሕግ መዝገበ ቃላት ከተሰጡ ትርጉሞች ውጪ ወደ አገራችን መለስ ብለን በኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል በታተመ መዝገበ ቃላት ለሕገ መንግሥት የተሰጠውን ትርጉም ስንመለከት ከሕገ መንግሥት ማለት አንድ አገር የሚተዳደርበትና ሕዝቦቿ የሚያከናውናቸው ተግባሮች ሁሉ መርህ የሚሆናቸው የሁሉም የበላይ የሆነ ሕግ ነው በማለት ይተረጉማል። በአጠቃላይ ለሕገ መንግሥት ከተሰጡ የተለያዩ ትርጉሞች መረዳት እንደሚቻለው ሕገ መንግሥት አንዲት አገር የምትመራበትና መንግሥት የሚተዳደርበት መሠረታዊ ሕግ እንደሆነ፣ 2 የመንግሥት አካላትን አደረጃጀት፣ ሥልጣን፣ ተግባር እና ኃላፊነትን የሚወስኑ ገዢ መርሆዎችንና ድንጋጌዎችን የሚያካትት መሆኑን፣ 3 የሉዓላዊ ሥልጣን ምንጭና መሠረት እንደዚሁም የመንግሥትን ወሰንና ገደብ የሚወስኑ መርሆዎችና ድንጋጌዎችን የሚይዝና መንግሥት ሉዓላዊ ሥልጣኑን ስለሚጠቀምበት አግባብ የሚደነግግ ሕግ እንደሆነ፣ 4 በመንግሥትና በዜጎች መካከል ሊኖር ስለሚገባ ግንኙነት በተለይም መንግሥት ለዜጎች ማክበርና ማስከበር ስላለበት ሰብአዊ መብቶች ይዘት፣ የአፈጻጸም ሥርዓት፣ መሠረታዊ መርሆዎችን የሚይዝ የሕግ ማዕቀፍ እንደሆነ መገንዘብ ይቻላል። የሕገ መንግሥት ልዩ ባሕርያት። ሕገ መንግሥት ከሌሎች ሕጎች የሚለዩት ልዩ ባሕርያት ያሉት ሲሆን በዋነኛነት የሕጎች ሁሉ የበላይ ሕግ እና መሠረታዊ ሕግ መሆኑን ያማከለ ነው። የመንግሥት መዋቅር መመስረት፣ የሥልጣን ክፍል፣ የቁጥጥር ሥርዓት ቼክ ኤንድ ባላንስ፣ የዜጎችን መብትና ግዴታ መግለጽ፣ ብሔራዊ ማንነትን ማንጸባረቅ እና ልዩ የማሻሻያ ሂደቶችን መያዝ ከተራ ሕግጋት ይልቅ ለመለወጥ አስቸጋሪ መሆኑ ልዩ ያደርገዋል። በመሆኑም ሕገ መንግሥት የሚከተሉት ልዩ ባሕርያት አሉት። እነሱም 1 የሕጎች ሁሉ የበላይ ሕግ ነው። supreme law of the land, supremacy of the constitution የመንግሥት መመስረቻ ሰነድ ነው። foundation of the state and government 2 የሕግና የፖለቲካ ሰነድ በመሆን ያገለግላል። it's legal and political document 3 ጥቅልና መሠረታዊ ሕግ ነው። it's basic law 4 ጥብቅ የማሻሻል ሂደትን ይከተላል። intricate right amendment procedure 5 የሕጋዊነትና የሕግ የበላይነት ምንጭ ነው። source of legitimacy and flow of law 6 መብቶችን ይጠብቃል። protection of fundamental human rights and freedoms 7 የሴቶች እና ሐሳቦች መግለጫ ነው። expression of houses and in-house 8 የሥልጣን ክፍልና የኃይል ሚዛናን ይጠብቃል። separation and balance of powers የሕገ መንግሥት አይነቶች። ሕገ መንግሥት አንዲት አገር የምትመራበትና የምትተዳደርበት መሠረታዊ ሕግ ቢሆንም የአገራት ሕገ መንግሥቶች በአቀራረጻቸው፣ በይዘታቸውና በሌሎች ሁኔታዎች የተለያዩ ናቸው። ስለሆነም የሕገ መንግሥቶቹን አቀራረጽ፣ ይዘትና ሌሎች መሠረታዊ ሐሳቦችን መነሻ በማድረግ ሕገ መንግሥትን በሚከተሉት አኳኋን ከፋፍሎ ማስቀመጥና መግለጽ ይቻላል። 1 የተጻፈ ሕገ መንግሥትና ያልተጻፈ ሕገ መንግሥት። የተጻፈ ሕገ መንግሥት በአንድ ሰነድ መልክ ተጠቃሎ የታወጀ ሲሆን ያልተጻፈ ሕገ መንግሥት ማለት ደግሞ ሕገ መንግሥት ተብሎ የሚታወቅ አንድ ሰነድ ባይኖርም የመንግሥት ሥልጣን አያያዝ፣ የመንግሥት አካላት አደረጃጀት፣ ሥልጣንና ተግባር፣ የመንግሥትና የዜጎች ግንኙነትን የሚወስኑ በልምድ የዳበሩ እሴቶች እና መርሆች ሆነው በአንድ ሰነድ ያልተጠቃለሉ የተለያዩ ሰነዶች ያሉት ሕገ መንግሥት ነው።
ሕገ መንግሥት ያላቸውን አገራት ለአብነት ለመጥቀስ አሜሪካ፣ ካናዳ፣ ፈረንሳይ፣ ናይጄሪያ እና ኢትዮጵያ ተጠቃሽ ሲሆኑ እንግሊዝ ማጅና ካርዲያ 1215 እና እስራኤል ያልተጻፈ ሕገ መንግሥት ያላቸው አገራት ናቸው። 2 ጥብቅ ፍራይድ እና ልል ፎየሼቦ ሕገ መንግሥት ከሚሻሻልበት ሥርዓት አንጻር ጥብቅ የሆነ የሕገ መንግሥት ማሻሻያ ሥርዓት ባላቸው አገራት ሕገ መንግሥትን በቀላሉ ማሻሻል አስቸጋሪ ሲሆን ምሳሌ ለመስጠት የፈረንሳይ፣ ስዊዘርላንድ፣ አውስትራሊያና የጃፓንን ሕገ መንግሥት የሚሻሻለው የማሻሻያ ሐሳቡ በሕዝበ ውሳኔ ሲደገፍ ስለሆነ በቀላሉ ማሻሻል አይቻልም። የኢትዮጵያም ሕገ መንግሥት የማሻሻያ ሂደት በሕገ መንግሥቱ አንቀጽ 104 የሰፈረ ሲሆን በሕገ መንግሥቱ ለካት የተለያዩ ድንጋጌዎች የተለያየ የማሻሻያ መስፈርትን ያስቀመጠ ነው። ለምሳሌ ከሰብአዊ መብቶች ድንጋጌዎች ውጪ ሌሎች የሕገ መንግሥት ድንጋጌዎች ሊሻሻሉ የሚችሉት የተወካዮች ምክር ቤትና የፌዴሬሽን ምክር ቤቶች በጋራ ስብሰባ በ2/3 ድምፅ የቀረበውን ማሻሻያ ሲያጸድቁት እና ከፌዴሬሽኑ አባል ክልሎች ምክር ቤቶች ውስጥ የ2/3 ክልሎች ምክር ቤቶች በድምፅ ብልጫ ያጸድቁታል። የማሻሻያ ሂደትን ያመለክታል። ስለሆነው የኢትዮጵያ ሕገ መንግሥት ጥብቅ ሕገ መንግሥት ከሚባሉት ውስጥ ይመደባል። በሌላ በኩል ልል ሕገ መንግሥት የተለየ የማሻሻያ ሥርዓት የማያስፈልገውና ማናቸውም የአገሪቱ ሕጎች በሚሻሻሉበት ሥነ ሥርዓት የሚሻሻል ነው። ለአብነት የእንግሊዝን ሕገ መንግሥት መጥቀስ ይቻላል። 3 በመንግሥት አወቃቀር ወይም ቅርጸ መንግሥት ሕገ መንግሥት በመንግሥት አወቃቀር ሪፐብሊካዊ ወይም አህዳዊ ሕገ መንግሥት በመባል ይታወቃል። አህዳዊ መንግሥት ለአስተዳደር እንዲያመች በተለያዩ ክልሎች የሚከፋፈል ቢሆንም ከአንድ ማዕከል በሚወርድ አመራር ይመራል። ማናቸውም ስልጣን በሕገ መንግሥቱ ለማዕከል የተሰጠና የስልጣን ክፍል የሌለበት ነው። እንግሊዝ፣ ፈረንሳይ፣ ስፔን በምሳሌነት የሚጠቀሱ ናቸው። እንግሊዝ የኢንግላንድ፣ ስኮትላንድ፣ ዌልስና ድምር ውጤት ሲሆኑ በዌስት ሚኒስቴር ያለው ፓርላማ ለሁሉም ሕግ ሲያወጣ ያለ ማዕከል ዕውቅና አንዳቸውም የራሳቸው ሕግ ማውጣት አይችሉም። ሪፐብሊካዊ የመንግሥት አወቃቀር ስልጣን በማዕከል የመንግሥት አካላትና በክልል መንግሥት አካላት መካከል የስልጣን ክፍል የሚደረግበት ነው። 4 በመንግሥት አይነት ሕገ መንግሥት በሚመሰርተው የመንግሥት አይነት ፕሬዝዳንታዊ ወይም ፓርላመንታዊ ሕገ መንግሥት በመባል በሁለት ይከፈላል። የአገሪቱ ፕሬዝዳንት በቀጥታ በሕዝቡ የሚመረጥበት እና ለፓርላማው ሳይሆን ለሕዝቡ ተጠሪ የሚሆንበት ሕገ መንግሥት ፕሬዝዳንታዊ ይባላል። ከፍተኛው የሕግ አስፈጻሚነት ሥልጣንን ለፕሬዝዳንቱ የሚያጎናጽፍ ሲሆን ፕሬዝዳንቱ በሕግ አውጪው ምክር ቤት መቀመጫ አይኖረውም። ፕሬዝዳንቱ ርዕሰ መስተዳድር ነው። ለዚህ የአሜሪካ ሕገ መንግሥት በምሳሌነት ተጠቃሽ ነው። በሌላ በኩል ፓርላመንታዊ ሕገ መንግሥት ፓርላማው ከሕግ አውጭነት ሥልጣኑ በተጨማሪ አስፈጻሚው የሚመራበትን ሥርዓት የሚዘረጋ ሕገ መንግሥት ነው። ጠቅላይ ሚኒስትሩ የራሱን ካቢኔ ወክሎ በፓርላማ የሚያጸድቅ ሲሆን ይህ ሥርዓት ሚኒስትሮች በፓርላማው ውስጥ መቀመጫ እንዲኖራቸው ያስችላል። 5 ዘውዳዊ ወይም ሕዝባዊ ሕገ መንግሥት ንጉሥ ወይም ንግሥት የአገሪቱ ርዕሰ መስተዳድር የሆነበት አገር ሕገ መንግሥት ዘውዳዊ ሕገ መንግሥት ይባላል። የሥልጣን ተዋረድ ዘርን መሠረት ያደረገ ሲሆን የመንግሥት ሥልጣን ብቸኛ ባለቤት ነው። ይህም ሕገ መንግሥት ለንጉሡ ፍጹማዊ ሥልጣን ይሰጣል። የእንግሊዝና ምዕራባዊ የአውሮፓ አገሮች ዘውዳዊ ሥርዓት ንጉሡ ወይም ንግሥት ውሱን የግል ሥልጣን አላቸው። በአንጻሩ በሕዝባዊ ሕገ መንግሥት የሚሰጠው በሕዝብ ለተመረጡ ተመራጮች ነው። ከላይ ከተዘረዘሩት የሕገ መንግሥት አይነቶች አንጻር ስንመለከት የኢትዮጵያ ሕገ መንግሥት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግሥትን የሚያቋቁም በመሆኑ የመንግሥት ሥልጣንና በማዕከል የገደበ ሳይሆን ለክልሎች ያከፋፈለ በመሆኑ ፌዴራላዊ ሪፐብሊካዊ በመንግሥት አይነት ፓርላመንታራዊ በመሆኑ በጠቅላይ ሚኒስቴር የሚመራ ጥብቅ የማሻሻያ ሥርዓትን የሚያስቀምጥ ስለሆነ ጥብቅ ሕገ መንግሥት እንዲሁ በአንድ ሰነድ ታውጆ የሚገኝ በመሆኑ የተጻፈ ሕገ መንግሥት ነው። ማጠቃለያ በአጠቃላይ ሕገ መንግሥት የሕዝቦችን መብት የሚያስከብር የመንግሥትን ሥልጣን የሚገድብና የአገርን አስተዳደር የሚመራ መሠረታዊ ሕግ ሲሆን በተለያዩ አገራት በጽሑፍ ወይም በባህል በሪፐብሊክ ወይም በንጉሣዊ እንዲሁም በፌዴራል መልክ ሊገኝ ይችላል። በዓለማችን ላይ የተለያዩ ሕገ መንግሥቶች እንዳሉ እና እንደየስማቸው ልዩነትና የራሳቸው መለያ ባሕርያት እንዳላቸው መገንዘብ ይቻላል። ይሁን የታሪክ፣ የእድገት፣ የርዕዮተ ዓለም ወዘተ ልዩነት ሕገ መንግሥታቸው ሊለያይ እና ሊመሳሰል የሚችል ሲሆን የሕገ መንግሥት አይነቶችን ጠንካራና ደካማ ጎናቸውን ማወቅ የሚሻለውን ለመለየትና ለመምረጥ ይረዳል።